በዘር ባልሽ በሀብት ተሸነፈ ወለዚህ እንደዚህ እንዳታደርጉ ወለዚህ ለባህት ይበቃል ጠላታችሁ ይደፋ አሜን ራስ ትምህርት ነው ልብሽ ተከታሽ ልብሽ እና ሶሮናንቹ አላንቺ ነው كنا نتكلم عشوا أنا أكيد بني جدًا تلاقوا አልገባሽ አንዳንድ ቤት የሚኖርሽ ነገር ካለ ከዚህ በላይ ደግሞ ቢኖር ምን አደረግልሽ ይገባሻል መካኛ መታስ ነው ያለበት ማበሳጨት አይደለም ይሄ ነው ይገባሽ ደግሞ ቤት ስለጎደልሽ ነገር ካለ አማይ በተናና ከለብሽ ታውሪ ከከታው ነውና እንትን ትብለኝ አታልቅሽ አንቺ ደግሞ እና በረም ማረቂን ይገባታል እናቴ ይሄ ተፋለሙ ይሄ ወርቁም ግዴለሽ እንጂ ተፋል ግን አንቺ በተፊ ቢማኒ ክስልኛል ሰው በተፋ ቢማኒ ክስልኛል ቃል ገባሽ ነበር እኔ ማለት ነው ሰናት ያለች ነበር በቃ ይቀርታን ስላዘንሽ ብለን ነበር ይቀርታልልሽ ያዚህ ማጨበጨብሽኮ በቃ እኔና ጤናስ አሜን ያወጣበት ካላ አሜን ልቦና ልብስታሽ አይሄይ እግዚአብሔር እንደዛ ኩፋይ ቢት በተደረሰ ድረስ ሀገራችን ሰላም ይሁን ወጣት ሰርቶ ይግባ የሳቸው ወጣት ይስደድ ቢሆን ምን መረቃች አሜን እኔ ያደረሳችሁ ተደሰቱ ወላጆች ተደሰቱ ለላላችሁ ተደሰቱ እሱ በቀይ ሰበኛ ያርጋችሁ እሱ ቤት ያሳያችሁ የራሳችን የቤት ሰጠን ይላል ተጣጣ ወጣት የለምን ሀገራችን ሰላም ይሁን አሮግቶች ንለይስጠን ባለቤት ንለይስጠው አይለየን አንቺ ሁለተኛ እንደዚህ እንደዳቀ ቃል ገባሽኝ ቃል ገባሽኝ ተለልበን መልክ ተለልበን በቃ ምርቃት ምንላችሁ ምርቃት ይሆናል በወዲያ ያለው ሙሉ እቅል ያቻዋል እግዚአብሔር ይቅር ይበላል ግን ደሳለሽ በጣም ደስ ብሎኛል ደስ ያለኝ እናቴ እንኳን ይሄ ግድግ ይቀዳል ግድግ ምን ያላገኝሻለሁ ሁለቱም እንደዚህ ያድርግ አንቺ ደግሞ እንደዚህ አታገናኝ አስታርቂ እንጂ ነውር ነው እናቴ ነውር ነው አሳባችሁ ይላላችሁ አይለየተው ያያገኛችሁ አሳባችሁ ሙሉ ይሁን ይሳችሁ እንደጠራችሁ ያዛላችሁ ይብዛ ዳራችሁ ይዋቅ ወጆቻችሁ ይዋቅ ጓደኛ ትሆኑ ያጋጥማችሁ ዘመድ አዝማድ ያጋጥማችሁ እናንተ ቀኛ ትሆኑ እሱ ደስ ብሎ አፊ ለራሳችሁ በቃችሁ ራሳችሁ በቃናል እሱ ያየ ሰው መጥፎ ነው አያሳያችሁ ዛሬ አቡነ ሀብተ ማርያም
ምርቃት ያርግላችሁ ጉባኤ ያብቃችሁ ለምስራ ያብቃችሁ እኔም ደግሞ ልቦና ይስጠኝ ታባለበት ይነም አገራችን ሰላም ይሁን ትፋባችሁ እሺ አልገባምሽ እንዴ ፍቅርና ሰላም ይስጣችሁ ፍቅርና ሰላም ሁለተኛ ሾካካ እንዳትዪ ሾካካ አሁን አላች ብዙ ነገር አለሻች እኔ አላረቀኝ እኮ ከነሱ እኮ ሁሉም ልጆች ምርቃት ወላየናተ ኢትዮጵያ ቦምዳዝ ምርቃት ይደረሰው ዛሬ አቡነ ሀብታ መሰረት ለቺቺ መሰረት አይደለም እሱ ወደ ጋሽ በደበቁ በቃ አንቺ እንደፈለግሽ እናታችን አባይ አደብቁ ማለት የተደበቀ ሰጥቶ አይደለም አይደብቁ እንደ ጋሽ መሆን አለባችሁ አይደብቁ እኛ ቤት መደበቅ የለም ማን ይደብቀው ሙሽ ነው ያስ ማን ያለው እኔ ከመጥፋትሽ በፊት ሾካካ አንቺ አቃጣሪ ከዚህ በኋላ እሷ አይደለሽ የምትቀየረው እኔ ነኝ የምቀየረው በቃ አትበይ ለዳኒ ነው የምናገረው እኔ እንደ ሾኬት ሾካካ ሹኩትኩት ምናምን ነገር አትበይ አሁን አላጅ አገናኝ በጣም ነው የምንወድሽ በጣም ነው የምናከብርሽ አባይ ቤተክርስቲያን አሰማሽም እንደዛ ማለት ነው ጠቅም አድርገሽ ሁላችን ላይ ኬሩት ኬ3 ኬ4 ኬ5 ኬ6 ኬ7 ኬ8 ኬ10 ኬ11 ዳኒ ግን መምጣት ነበረበት አባቴ ለአባቴ እዚህ ከተገዛለት እኔ ምንም አውጥተን አስጨጫለሁ ለአባቴ እዚህ ከተገዛለት አባቴ መምጣት አለበት አብዬ 10,000 ብር ለዳዲ ይቅር ለኔ ስጭ ምን ችግር አለ ለኔ ስጭ ስልት
ባሌ ባሌ ስልሽ ባሌ በቃ ስልሽ የጋሽ አይነት የለም። አሉ እሱ አሉ በቃ ደስ አለሽ? እንዴት አንቺ ግን ትገርሚያለሽ። እና ታዲያ እኔም እኮ እኔም አለሁበት እዚህ ላይ እንትን የልጅነት ቅርሴን ነው አውጥቼ ያወጣሁት። ታዲያ በጣም